የማህፀን ካንሰር ተብላ ነበረ። በሃይማኖቷ ራሱ ፕሮቴስታንት ነበረች። 3ኛ ደረጃ ላይ ደረሰ ማለት ነው። ከዛ በኋላ ጥቁር አንበሳ ጨረርና እንትን ትከታተል ነበረ፣ ኬሞ ማለት ነው። ከዛ የሆነ ሰዓት ላይ በጣም ያው ጨረር ለመግባት ወረፋ እየጠበቀች የሆነ ሰዓት ላይ በጣም አቃጠላትና ማህፀኗ ማለት በጣም ያው ቁስል ነው ታውቃለህ፣ ያው ካንሰር ማለት ቁስል ነው። ከዛ የሆነች ሴትዮ ተልካ ከቡና ጭጌ እምነት ይሰጣል፣ እዛ ጥቁር አንበሳ ይላካል። ከዛ በጣም ሲያቃጥላት አንዷ ሴትዮ ምን ሆነሽ ነው ማዘር ምናምን ስትላት በጣም ተቃጠልኩ፣ አሁን ደግሞ ዶክተሩ ሲነካኝ የባስ ልሞት ነው፣ ምን ይሻላል በጣም እያለቀሰች ስትላት በይ እንኪ እስኪ ይሄንን ዝም ብለሽ ተቀቢ ብላ ሰጠቻት፣ እምነት ሰጠቻት። ከዛ ሄዳ ሽንት ቤት ዝም ብላ ያው ሲጨንቀው ሰው የሚያደርገውን ነገር አያውቅም አይደል? ሄደችና ሽንት ቤት ማለት እየጠራት ስሟን ገባችና ሽንት ቤት ተቀባችው። ከዛ የሆነ ነገር ብርድ አለልኛለች፣ ብርድ በቃ የሆነ እና ይሄ ምንድን ነው ወይ ሽንቴ ስለሸናየው ምናምን ብላ ያው እምነቱም ስለሌላት ዝም ብላ ነው የተቀባችው ኖርማሊ። ከዛ ስትገባ ዶክተሩ ጋር ዶክተሩ እንዴ የት ሄደ ጢው የት ሄደ ቁስሉ? በጣም ደነገጠ። ምክንያቱም ጨረር ሊሰጣት ተዘጋጅቶ ነው፣ ገብቷል። ከዛ በጣም ደነገጠና ይሄ ነገር ሳይድን አይቀርም፣ ለማንኛውም ሂጂና እንትን አልትራሳውንድ ተነስተሽ ለዛሬ ጨር በቃ አልሰጥሽም፣ ምንም ነገር የለም ማለት ውስጡ ማለት ነው። ከዛ አልትራሳውንድ ሄዳ ተነሳች። አርብ ነበር የተነሳችው፣ እሑድ ሰኞ አቀረበችው። ከዛ ስታቀርበው ነፃ ነው። ከዛ ነፃ ነው። በጣም ደነገጡ ዶክተሮች፣ ምክንያቱም አንደኛ 3ኛ ደረጃ ደርሷል፣ ሁለተኛ ደግሞ ተጓዳኝ ሌላ በሽቶች አሉባት፣ ገባ ይሄ ጠጠር ምናምን ሌላ ብዙ በሽቶች አሉባት እና ማንም ትደናለች ብሎ ያሰበ የለም ጭራሽ። ከዛ ሃይማኖቷም ኦርቶዶክስ ሆነች። አዎ ተቀየረ። አቡነ ጨጌ መጣን።